ከረጅም ጊዜ በኋላ እንግዲህ በቭሎግ ተመልሻለሁ። ዛሬ 9ኛውን የኦዳ አዋርድ በክብር ተጋብዘን ሄደን ቭሎግ ልንሰራ ነው። እንደምታዩት ቪአይፒ ትኬትም ተልኮልኛል ማለት ነው። የሚገርም ፕሮግራም ነው የሚኖረው ብዬ ተስፋ አደርጋለሁ። ሰዓቱ ኦልሞስት በጣም እየሄደ ነው። አሁን ቶሎ ሄደን እዛ ያለውን ነገር እንዴት እንደሚሆን እናያለን ማለት ነው። አብራችሁን ቆዩ። ሰዓት ረፍዷል። እንግዲህ በጣም ቶሎ መድረስ አለብን። እየገባን ነው ወይስ ከራው ልጅ አባንዱ በራ በጣም ወዳት አርቲስት ኦሞ ሳንካሬ የማሊ ዘፈን ኦሞ ሳንካሬ እንደምታዩት እንግዲህ ኦሞ ሳንካሬ በር ላይ ነች ማለት ነው። ለመግባት እየተዘጋጀች ነው። ሌላው ካየሁት አውትፊት ደግሞ የዚች ልጅ እጅግ በጣም ነው የሚያምረው። ኦሞ ሳንካሬን ቆሜ እየጠበቅኩ ነው እንግዲህ መግቢያው ላይ ማለት ነው። በጣም ብዙ ሰው አብሯት ፎቶ የተነሳ ስለሆነ ቆመን እየጠበቅን ነው። እዚህ ጋር እንደምታዩት ብዙ ሰዎች አሉ። በመጨረሻም የማሊ ሙዚቃ ሌጀንድ የሆነችው ኦሞ ሳንካሬ በመግባት ላይ ትገኛለች። እጅግ በጣም ደስ ያለኝ ማለት ነው። በጣም ወዳት አርቲስት ነች እና ስለሆነ አንተ ጀምረህ ተሳለ ኦልሞስት ለሳለ ነው ፕሮግራሙ 10 ሰዓት ነበር የተባለው። እንግዲህ ገና እስካሁን አንተ ጀምረህ ጋይስ ከኢትዮጵያም ወጣ ብለን ከሙሉ አፍሪካ ከደቡብ የዘንድሮ ኦዳ አዋርድ እጅግ በጣም የተመቸኝ ምንድነው ካላችሁኝ የተለያዩ አይነት የአፍሪካ አገራትን አርቲስቶች ሸልመዋል። እንዲሁም ኢትዮጵያ ውስጥ ያሉ እጅግ በጣም ትላልቅ አርቲስቶች እውቅና ሰጥቷል ማለት ነው። የተረሱ አርቲስቶችን ትልቅ ውለታ ያሉ አርቲስቶችን በዚህ መድረክ አመስግኖ ሸልመዋል። እጅግ በጣም ይበል የሚያሰኝ አሰራር ነው። ካቴጎሪ ማህሌት ገብረ ጊዮርጊስ ያሽሞነምናታል። ሲያሻው ጊታሩን አቶል አድርጎ ዳንሱን ያስነካዋል። በዚህ መድረክ ላይም ኦሞ ሳንካሬ የተወሰነ ፐርፎርም አድርጋለች ማለት ነው። እሱንም ወደ በኋላ ላይ ያሳያችኋለሁ። እስከዛው በዚህ ቪዲዮ ተዝናኑ። የሪፐብሊክ ኦፍ ማሊ ኦሞ ሳንካሬ በሴቶች እኩልነት ላይ በህፃናት ላይ ጋር ለማቆም የሚያስችሉ በተለይ ሴቶችን ማዕከል ያደረጉ ሙዚቃዎች ትታወቃለች። ባህልና ስፖርት ሚኒስቴር so much. I'm so happy. ሙዚቃው ጉልበት ኦዳ አዋርድ ስለደረሰበት ደረጃ አኑ ለቀብሲሴ ዋቀዮ ነገለቱ ዋቀየቱ ኬሰ ጅራፍ አስገኝ መሌ ስለ አከ ነማቲፍ አከ ዲናቲፍ ስለ ዮነን ጅሩ ዋቀየ በገ ከናን ነው ገ ሶሜ ባላከሩ ሰማይ በለው በየዓመቱ ቤስት አውትፊት እንሸልማለን እና ስማቸውን ስጠራ ሰላም እያሏቸው ይተዋወቋቸው።
ፍሬ አከነ ፍሬ ገና ነው ድምጽ የሚሰጠው የሚሰጡልኝ አሁንም ለሁለተኛ ጊዜ ነው ማስቸግረው። ያው አብረንም አዘጋጆች አይደለን አዘጋጆች ናቸውና የካሴቱ ዘመን ቢዮተኛ አንዱና ብዙ ነሽ። የመድረክ እንቅስቃሴዋ ልዩ ነው። ግርማ ሞገሷ ይለያል። ወታደራዊ ልብሷን ለብሳ ግንባር ቀስቀሳ ላይ ነች። እንግሊዝ ሀገር ባለው የመጀመሪያ ልጇ ወንድሜ ዘላለም ኑሩ፣ ኬንያ የሚገኘው ኤጋ መሐመድ፣ ሁለቱም ታላቅና ታናሽ ወንድሞቼ ናቸው። ሁለቱም ለሁላችሁም ምስጋና አቅርበዋል። ለኢትዮጵያ ሕዝብ፣ ለአዋርዱ አዘጋጆች ደስ የሚል ምሽት ነው። እንኳን አደረሳችሁ ብቻ ብላችሁ። 9ኛው ኦዳ አዋርድ ምርጥ አለባበስ አሸናፊ ሁለቱም አሸናፊ በዚህ ወንድም በሴት ጾታ ችግር የለውም። ማንኛው ሞዴል ታዴ ሳሰቱ ላይ ከፍተኛ ኢነር ጀግና ይቻላል We're gonna make it big. Thank you. Yes, sir.